ሰላም ብያለሁ። ይልማ ዘሪሁን ነኝ። ዛሬ የመጣሁት ስለ ጤና ጥበቃ ለመናገር ነው። በቅድሚያ በጤና ጥበቃ ልምድ ዙሪያ ወደፊት ለማቀርባቸው የጤና ነክ ርዕሶች ማለትም የተመጣጠነ ምግብ አወሳሰድ እና ጤናማ የሆነ አመጋገብ በዚህ ዙሪያ ስላለኝ ልምድ ትንሽ ልበላችሁ። ቢያንስ በአለፉት 20 ዓመታት የምታውቁኝ ዘመዶቼና ጓደኞቼ እንደምታስታውሱት ስለ ግል ጤና አጠባበቅና ስለ ጤናማ አኗኗር ጉዳይ ተሟጋች ነኝ። ወደ ጤና አጠባበቅ ትኩረትና የአመጋገብ ዘዴን ወደ ማስተካከል ጉዞዬ የወሰደኝ ነገር ምንድነው ካላችሁኝ ልንገራችሁ። የሕክምና ሙያ ሰርቲፊኬት ወይም ትሬኒንግ ኖሮኝ አይደለም፣ ወይም ደግሞ በዚህ ዙሪያ ፕሮፌሽናል የሥራ ልምድ ስላለኝም አይደለም። ወደዚህ ጉዳይ ያመጣኝ ነገር በሕይወቴ ሂደት ውስጥ ባጋጠሙኝ ልዩ ልዩ ጤና ነክ ክስተቶች ምክንያት ነው። በዚህ ጉዳይ ላይ ያለኝን ፍላጎቴን እንዴት እንደተነቃቃ እንዴት ጀመርከው ካላችሁኝ ደግሞ የግል ጤና ፈተናዎች በገጠሙኝ ጊዜዎች እነዚህን ፈተናዎች ለማሸነፍ ስል የአመጋገብና የአኗኗር ዘይቤን ለማስተካከል ስለነበረብኝ ነው። እነዚህ ፈተናዎች ጤናዬንና ደህንነቴን እንዴት እንደሚያወኩ ስመረምር ሰውነታችን እንዴት እንደሚሰራ በይበልጥ ለመረዳት እንድችል አድርጎኛል፣ ገፋፍቶኛልም። ይህ በአሁን ጊዜ በፖድካስት መልክ የማቀርበው ዝግጅትና ጥረት እንደዚሁም የጤና ጥበቃ ተሞክሮዬን ለእናንተ ለማጋራት የተነሳሳሁበት ምክንያት ምንድን ነው ካላችሁኝ እና በድጋሚ ከጠየቃችሁኝ ላስረዳ። ዋናው ነገር እንደኔ አይነት መሰናክሎች ለገጠሟችሁና ስር ሰደድ ህመሞችን ፊት ለፊት እየተካፈጣችሁ ላላችሁ ወገኖች የገጠሙኝን ችግሮችና ያገኘኋቸውን መፍትሄዎች ከልቤ የማጋራት ከፍተኛ ስሜት በውስጤ ስላለ ነው። በተጨማሪም እኔን የምታዳምጡኝና የምትከታተሉኝ ወገኖች ጠቃሚ የሆነ የጤና መረጃዎችን በቀላሉ እንድታገኙ ለማድረግ ያለኝን ፍላጎት የበለጠ እየገፋም ስለመጣም ነው። ታዲያ ይህንን ፖድካስት ለምን አስፈለገ ብላችሁ ለምትጠይቁኝ ሁሉ ይኸው በቅድሚያ መልሱን ያካፈልኳችሁ ይመስለኛል። እንግዲህ ይህ ከአሁን በኋላ በተከታታይ የማቀርብላችሁ የጤና ዝግጅት ዝም ብሎ እንደ ነገሩ የሆነ ወይም እንደ ዘበት የሚደረግ የውይይት መድረክ ለመፍጠርም አይደለም። ዓላማዬ እኛ እርስ በርስ ከተማማርንና ልምዶቻችንን አንዱ ለሌላው ካካፈለ ሁላችንም ተጠቃሚ እንሆናለን ከሚል እሳቤ ነው። እኛ ኢትዮጵያውያን ልዩ የሆነ ባህላዊ አመጋገብ ዘዴ እንዳለን ይታወቃል። ስለሆነም ይህ ባህላችንና ተከትሎ የሚመጣው የጤንነት ጉዳይ በሰፊው መዳሰስ የሚገባው ይመስለኛል። የጤና መረጃ ኢንፎርሜሽን አብዛኛውን ጊዜ እንደኔ ባሉ የጤና ባለሙያ ያልሆኑ ግለሰቦች የእውቀት አቅም ወይም ደረጃ እንደ ልብ የማይገኝና በቀላሉ የማይደረስበት ነገር ነው። ከሐኪም ምክርና እንክብካቤ ውጪ በራስ ተነሳሽነት ጤናን ለማስጠበቅ መሞከር ለብዙዎቻችን የተለመደ አይደለም። ይህ ደግሞ ከአስተዳደጋችንና ከልምዳችን ጋር አብሮ የማይሄድና ያልተለመደ እንደሆነ ተረድቻለሁ። ስለዚህ ይህንን ወደፊት በተከታታይነት የማቀርብላችሁ ዝግጅት ከላይ የጠቀስኩትን የኢንፎርሜሽን ክፍተት ሊያሟላ የሚችልና ጥንቃቄ የተሞላበት ድፍረት የሚጠይቅ ነው። በዘላቂነት ሐኪም የሚጽፍልንን የፕሪስክሪፕሽን መድኃኒት ዕድሜ ልካችንን መውሰድ አለብን ከሚለው ልምድና አስገዳጅ ሁኔታ ወጣ ብለን አመጋገባችንንና የአኗኗር ዘዴዎቻችንን በመቀየር ብቻ ጤናማ ሕይወት መምራት እንችላለን እላለሁ። ይህ ፖድካስት የሚያተኩረው በዚህ ጉዳይ ላይ ፍላጎት ያላቸውን ኢትዮጵያውያን በማወያየት የምግብ አሰራርና የአኗኗር ዘይቤ እንዲሁም ወጎቻችን ላይ በመነጋገር ቀጥሎም ከምዕራባውያን ሀገራት ተጨባጭ ሁኔታዎች ጋር በማጣጣም ምክር አዘል ዝግጅቶችን ለማቅረብ ነው። የዚህ ፕሮግራም አድማጮቻችን ተግባራዊ በሆኑ
መረጃዎችና ልምዶቻችንን በማካፈል የባህላዊ አመጋገባችን ዙሪያ ተጨማሪ መረጃ ለማግኘት በራሳችን ላይ ተገቢ የሆነ የጤና ጥበቃ አካሄዳችንን መቀየስ እንችላለን ብዬም አምናለሁ። አሁን ከዚህ ቀጥዬ ስለ ስኳር በሽታ የማውቀውን መረጃ ለእናንተ አካፍላለሁ። የስኳር በሽታን የመረጥኩበት ምክንያት ለብዙ ስር ሰደድ ህመሞች ማለትም የደም ብዛት ወይም የደም ግፊት፣ ኮሌስትሮል ችግር፣ የካንሰር በሽታ፣ ስትሮክ፣ የልብ በሽታ እንዲሁም የዲሜንሽና አልዛይመር በሽታዎች ጠንቅ የስኳር በሽታ መነሻ ነው ብዬ ስለማመን ነው። መኪናዎችና ሞተሮች ለመንቀሳቀስና ስራን ለመስራት ነዳጅ እንደሚያስፈልጋቸው ሁሉ እኛም ሆን እንስሳት ነዳጅ ያስፈልገናል። ይኸውም በምንመገበው ምግብ አማካኝነት ይሆናል ማለት ነው። የምንመገባቸው ምግቦች ስጋም ሆነ የአትክልት ዘር አንዴ ሰውነታችን ውስጥ ከገባ በኋላ ኃይልና ጉልበት የምናገኘው ይህ ምግብ ወደ ነዳጅነት ሲቀየር ብቻ ነው። ይህ ማለት ደግሞ ሄዶ ሄዶ ምግባችን ወደ ስኳርነት ይቀየራል ማለት ነው። ይህም ስኳር ምን ተብሎ ይጠራል? ግሉኮስ ይባላል። እንግዲህ ምግብ ወደ ግሉኮስ ብቻ ሳይሆን ወደ ሌሎችም ነገሮች ይቀየራል። ግን አሁን ለጊዜው የስኳሩ ላይ ብቻ እናተኩራለን፣ ምክንያቱም ዋናው ርዕስ ስኳር ስለሆነ። እሺ፣ የስኳር በሽታ ምንድን ነው? የስኳር በሽታ በሰውነታችን ውስጥ ወይም በደም ስሮቻችን ውስጥ የሚዘዋወርን ስኳር ወይም ግሉኮስ በአግባቡ ጥቅም ላይ መዋል ሲያቅተው የሚከሰት የጤና ችግር ነው። የሚሆነው ጣፊያችን ኢንሱሊን የተባለውን ሆርሞን በበቂ መጠን ማመንጨት ሲያቅተው ወይም ደግሞ ሰውነታችን ለዚህ ለኢንሱሊን ሆርሞን በሚጠበቀው ደረጃ መታዘዝ ሲያቅተው ነው። ግሉኮስ በሰውነታችን ውስጥ በጭራሽ ከሚያስፈልገን መጠን በላይ ሆኖ መቆየት የለበትም፣ መብዛት የለበትም ማለት ነው። ስኳራችን ሲበዛ እንዲቀንስ፣ ሲያንስ ደግሞ እንዲጨምር የሚያዘው የሰውነታችን አካል ጣፊያ ነው። ስኳር ሲበዛ ኢንሱሊንን ይረጫል። ስኳር ሲያንስና ምግብ ካልበላን የኢንሱሊን ተቃራኒ የሆነውን ሆርሞን ግሉኮጋን የሚባለውን ይረጫል ማለት ነው። ስለዚህ ጣፊያ የግሉኮስ መቆጣጠሪያ አካል ነው ይባላል። እንደ ኤር ኮንዲሽነር ቴርሞስታት እንደሚባለው ማለት ነው። ስኳራችንን ከፍ ዝቅ እንዳይል መጥኖ የሚያስተካክልልን። ጣፊያ ሌሎችም ስራዎች አሉት። እንግዲህ እነሱን በሌላ ጊዜ እንነጋገርባቸዋለን። በነገራችን ላይ የስኳር በሽታ አይነቶች ስንት ናቸው? እንግዲህ ብዙዎቻችሁ ልታውቁት እንደምትችሉት ታይፕ 1 ወይም አይነት 1 የሚባለው የስኳር በሽታ አለ። ታይፕ 1 ዳያቤቲስ የሚባለው ነው። ይህ አይነቱ የስኳር በሽታ የሚከሰተው ሰውነታችን ወይም ጣፊያችን በጭራሽ ኢንሱሊን ማምረት ሲያቆም ነው። ብዙውን ጊዜ በልጆችና በጣም ወጣት በሆኑ ልጆች ላይ የሚከሰት ሲሆን የኢሚዩን ሲስተማችን ወይም ሰውነታችን ራሱን በራሱ የሚከላከልበት ሲስተም መስራት ሲያቅተው የሚከሰት በሽታ ነው። ሁለተኛው ደግሞ ታይፕ 2 ወይም አይነት 2 የስኳር በሽታ የሚባለው ሲሆን የአይነቱ የስኳር በሽታ የሚከሰተው ደግሞ ሰውነታችን ማለትም ጣፊያችን በቂ የሚሆን ኢንሱሊን ማምረት ሲያቅተው ወይም ደግሞ ሰውነታችን በቂ የሚባል ኢንሱሊን እያመረተም ሴሎቻችን ለዚህ ለኢንሱሊን መታዘዝ ሲያቅታቸው ወይም እምቢ ሲሉ ማለት ነው። ይህ ታይፕ 2 ዳያቤቲስ ብዙውን ጊዜ በአዋቂዎች ላይ የሚከሰት ነው። ሰው 30፣ 40፣ በ50 ዓመት ሊከሰት ይችላል። ከመጠን በላይ ያለፈው ውፍረት፣ የአካል ብቃት እንቅስቃሴውን ኤክሰርሳይዝ ባለማድረግና አንዳንዴም ደግሞ ከዘር ሊወረስ ይችላል ይላሉ። እንግዲህ የዘር የሚለው ጉዳይ እንግዲህ በቤተሰብ ውስጥ ተመሳሳይ አካሄድ ስላለ፣ ተመሳሳይ አመጋገብ፣ ተመሳሳይ ባህሪ ስላለም ሊሆን ይችላል። ግን በአንድ ቤተሰብ ውስጥ
በዘር ሊከሰት ይችላል የሚል ቲዮሪ አለ። በአጠቃላይ ግን ሰውነታችን ያልተመጣጠነ ምግብ ሲሰጠው ወይም በጣም ፕሮሰስድ የሆነ እህል የተፈጨ ወይም የተበጠበጠ ምግብ ወይም ደግሞ ገለባ ወይም ፋይበሩ በጣም የወጣበት ጥራጥሬም ሆነ ፍራፍሬ እንዲሁም ጣፋጭ የሆኑ ምግቦችን አዘውትሮ መመገብ፣ ሌላ ደግሞ ከወይራ ዘይት፣ ከአቮካዶ ዘይት ወይም ከኮኮነት ዘይት ውጭ የሆኑ የእህል ዘይቶች መጠቀም። ለምሳሌ የበቆሎ ዘይት የሚሉት ነገር አለና በቆሎ ዘይት እንዳለውም አላውቅም። እና እንዲህ አይነቶቹ ዘይቶች የጤና ጠንቅ ናቸው። ስለዚህ ኮኮነት፣ ኦሊቭ ኦይል የመሳሰሉት እና ኮኮነት ናቸው የሚጠቅሙን። ሌሎች ደግሞ ታሽገውና በኬሚካል ማንነታቸው የተለወጡ ምግቦችን አዘውትሮ ከመመገብም ይመጣል። ሶስተኛው ደግሞ በእርግዝና ጊዜ የሚከሰት የስኳር በሽታ ጀስቴሽናል ዳያቤቲስ የሚባለው ነው። ይህ አይነቱ የስኳር በሽታ በእርግዝና ወቅት የሚከሰት ሲሆን ከወሊድ በኋላ ራሱ በራሱ ሊጠፋ ይችላል። ሆኖም ግን በእርግዝና ጊዜ የስኳር በሽታ የሚያጋጥማቸው ሴቶች ለታይፕ 2 ወይም ሁለተኛው አይነት የስኳር በሽታ የመጋለጥ እድላቸው ከሌላው ይልቅ ከፍተኛ ነው። የስኳር በሽታ ምልክቶች አሉት። ምንድን ናቸው እነዚህ ምልክቶች? ክፉኛ የሆነ የውሃ ጥም፣ በተደጋጋሚ ሽንት ቤት መሄድ፣ ሽንት መሽናት፣ እንዲሁም ደግሞ የሽንት መጠናችን በጣም በዛ ሲል ከተለመደው በላይ ማለት ነው። ደግሞ ምክንያቱ ያልታወቀ የክብደት መቀነስ፣ ክብደት መቀነስ ሳንፈልግ ዝም ብለን ክብደት ከቀነስ የራሱ አንዱ ምልክት ነው። ሁሌ ደግሞ የሚከሰት የድካም ስሜት፣ ለምሳሌ በየቀኑ የሚደክመን ከሆነ የስኳር በሽታ ሊኖር ይችላል ብለን መጠርጠር አለብን። ሁሌ የሚከሰት የአይን መደብዘዝ፣ አሁን አንዳንድ ጊዜ አይን ሊደበዝዝ ይችላል አልፎ አልፎ፣ ግን ሁል ጊዜ አይናችን የሚደበዝዝ ከሆነ በደንብ የማይታየን ከሆነ መጠርጠር ያስፈልጋል። ሌላ ደግሞ ቁስሎች ሰውነታችን ላይ አንዴ ከቆሰለ ቶሎ የማይድን ቁስል ካለ የስኳር በሽታ ሊሆን ይችላል ብሎ መጠርጠር ናቸው። እንግዲህ አንዴ የስኳር በሽታ ከተከሰተ በኋላ ብዙ ውስብስብ ይዟቸው የሚመጣቸው ውስብስብ በሽታዎች አሉ ከሱ ጋር የተያያዙ ማለት ነው። እና ለረጅም ጊዜ በአግባቡ የስኳር በሽታን ካልተቆጣጠር ነው ለሌሎች ለተጨማሪ ከባድ የሆኑ የጤና ችግሮች ሊዳርገን ይችላል። ከነዚህ መካከል ዋና ዋናዎቹ የልብ ህመም፣ ማንኛውም የልብ ህመም ከስኳር በሽታ ሊመጣ ይችላል። ስትሮክ ከስኳር በሽታ ሊመጣ ይችላል። የኩላሊት በሽታ ከስኳር መብዛት ሊመጣ ይችላል። የነርቭ ጉዳት ጣቶቻችን፣ እግሮቻችንም ሆነ እጆቻችን ላይ የነርቭ ችግር ሊፈጠር ይችላል። ልዩ ልዩ አይነት ችግሮች አሉ። እነዚህም እንግዲህ አይን በሽታ ካለብን ሐኪም ጋር ሄደን ምክንያቱ ምን እንደሆነ ማወቅ አለብን። የስኳር በሽታ ሕክምና አለው። እንግዲህ ለማከም ደግሞ የተለያዩ መንገዶች አሉ። ሁልጊዜ ለዚህ ጉዳይ ዶክተሮችን ማማከር ያስፈልጋል። የስኳር በሽታን መድኃኒቶች ሄደን ዝም ብለን እንደማንኛውም ነገር እንደ አስፕሪን ከሱቅ የምንገዛው ነገር አይደለም እና ከነዚህ እንግዲህ ከመድኃኒት መውሰድ ይቻላል። ሌላም ዘዴ አለ። እንግዲህ በሽታው እንዳይከሰት ወይም ከተከሰተም በኋላ መድኃኒት ሳንወስድ የአኗኗር ለውጥ በማድረግ ለምሳሌ ጤናማ የሆነ አመጋገብ በማድረግ ኤክሰርሳይዝ፣ የአካል ብቃት እንቅስቃሴ በማድረግ ልንቆጣጠረው እንችላለን። ይህ ደግሞ ካልሰራ ሐኪሞች የሚያዟቸው ፕሪስክሪፕሽን መድኃኒቶች አሉ፣ እነሱን እንወስዳለን። እነዚህ እንግዲህ ዩዥዋሊ በአፍ የሚዋጡ ናቸው። በመጨረሻም ሁሉም ነገር የማይሰራ ከሆነ ኢንሱሊን የሚባለውን ሆርሞን በመርፌ መልክ መወጋት ናቸው። እንግዲህ ይሄ ደግሞ እውነት ኢንሱሊን ሲበዛም ራሱ ችግር ስለሆነ ጥሩ አይደለም እና ከመታመም መከላከል ይመረጣል። ስለዚህ ለመከላከል ምንድን ነው ማድረግ ያለብን?
ለምሳሌ በሽታ ከመያዙ በፊት የተያዘ ሰው የግድ ሕክምናውን ማድረግ አለበት። ያልተያዘ ሰው ደግሞ ነገ ሊያዝ ስለሚችል ጥንቃቄ ማድረግ አለበትና ለዛ የሚረዱት ነገሮች ምንድን ናቸው ብለን እስቲ ደግሞ እንይ። አንዱ ክብደታችንን ጤናማ በሆነ ደረጃ መጠበቅ። እያንዳንዱ ሰው ከቁመቱ ጋራ አብሮ የሚሄድ የክብደት መጠን አለና ክብደታችንን በየጊዜው መለካት፣ ክብደት ሊጨምሩ የሚያስችሉንን ምግቦች አለመመገብ፣ ደግሞ ክትትል ማድረግ። ሌላው ኤክሰርሳይዝ መስራት፣ አዘውትረን እንቅስቃሴ ማድረግ፣ ጤናማ አመጋገብ መመገብ፣ የደም ስኳራችንን መጠን ደግሞ በየጊዜው መለካት፣ ቢቻል በቀን 2-3 ጊዜ መለካት በእኔ አመለካከት ጠቃሚ ይመስለኛል። ከዛም በኋላ ሐኪም ቤት እየሄድን ሐኪም ደማችንን መርምሮ ቢያንስ ወይ በዓመት ወይ በ6 ወር አንዴ A1C የሚባለውን የስኳር መጠን የተጠራቀመ ለረጅም ጊዜ ስኳራችን ምን እንደሚመስል ሐኪም ምርመራ አድርጎ ሊነግረን ይችላል። እና እነዚህ መረጃዎች ጠቃሚ እንደሆኑ ተስፋ አደርጋለሁኝ። ለበለጠ መረጃ ደግሞ ወይም ደግሞ ጥያቄዎች ካሏችሁ የጤና ባለሙያዎችን ማማከር ያስፈልጋል፣ የግድ ነው። እኔ ዛሬ የምሰጣችሁ መግቢያ ላይ እንደገለጽኩት እርስ በርስ እንድንማማር ነው እንጂ ሐኪሞችን ለመተካት አይደለም፣ ወይም ደግሞ ሐኪም ጋር አትሄዱ አትመርመሩ ለማለት አይደለም። ስለዚህ መጀመሪያ እነዚህ አሁን ከላይ የጠቀስኳቸውን ነገሮች ምልክቶች ካሉባችሁም ከጠረጠራችሁ ከሐኪም ጋር ቀጠሮ ይዛችሁ ሐኪም እንዲከታተላችሁ ማድረግ አለባችሁ። እንግዲህ ለዛሬ ይዤላችሁ የቀረብኩት ይህ ነው። በሚቀጥለው ደግሞ ዘርዘር ያለ ገለጻ ይዤላችሁ ቀርባለሁኝ። ስላዳመጣችሁኝ አመሰግናለሁ። ይልማ ነኝ።